ሰላም እንዴት ናችሁ? በዛሬ ቪዲዮአችን በጣም የምትወዱትን የኤአይዎች ንጉስ ነው ይዤላችሁ የመጣሁት ማለት ነው። እንግዲህ እንደምናውቀው ከቻት ጂፒቲ፣ ግሮክ፣ ከዛ በኋላ ዲፕሲክ፣ ጀሚናይ፣ ክላውድ ኤአይ እያለ ደግሞ ዛሬ ላይ ጂኤልኤም 5.2 ደርሷል ማለት ነው። ጂኤልኤም 5.2 የሁሉም በጣም ፓወርፉል የሆነ ኤአይ ነው የተሰራው ማለት ነው። እንግዲህ ኖርማሊ አሁን ይሄ ኤአይ እንደምናውቀውም ለምሳሌ ከቻት ጂፒቲ እነ ዲፕሲክ ሲሰሩ በጣም አስገርመው ነበረ። ጂኤልኤም 5.2 በጣም ዓለምን እያነቃነቀ ያለ ኤአይ ነው። እያንዳንዱም ነገሩም ልክ እንደዛው ትክክለኛ ኤግዛክት ያለ ነገር ነው። ምክንያቱም እያንዳንዱ እሳቢዎቹ የሚሰራቸው ነገሮች ቲንክ የሚያደርጋቸው ነገሮች በጣም ፓወርፉል ናቸው። የሚሰጣችሁም ሪስፖንስ በጣም ፓወርፉል ነው። ስለዚህም እንግዲህ ይሄንን ኤአይ እንዴት አድርጋችሁ መጠቀም እንደምችሉ እያንዳንዱን ዝርዝር ሁኔታ ማሳያችሁ ይሆናል ማለት ነው። በጣም ትወዱታላችሁ። በጣም ብዙ ሰርቪሶችንም የያዘ ነው ማለት ነው። አብዛኞቹ ኤአይዎች ለምሳሌ ሊሚትድ የሆኑትን እነዛን ሁሉ ሰብስቦ በአንድ ላይ ይዞ የመጣ ኤአይ ነው። በጣም ፓወርፉል እና ኤአይዎች ንጉስ ብያዋለሁኝ። ስታዩትም በጣም እንደምትወዱት ለብዙ ሰርቪስም እንደሚጠቅማችሁ ነው እና ደግሞ ፍሪ ነው። ምንም ነገር ሊሚቴሽን የለውም። ነፃ ነው አሁን ያለበት ሁኔታ ማለት ነው። እና ደግሞ የተለያዩ ሞዴሎች አሉት ማለት ነው። 5.2 5.1 4.7 ምናምን እያለ በጣም ብዙ ሞዴሎች እና ቨርዥኖች አሉት ማለት ነው። ስለዚህ ዛሬ ደንብ እሱን እያንዳንዱ ስቴፕ የምናይ ይሆናል ማለት ነው። በቅድሚያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ የምትለውን በመጫን ደወል ምልክቱን ተጭናችሁ ቤተሰብ እንድትሆኑ ጋብዝኩኝ ማለት ነው። ይህም ቪዲዮ ቫይራል እንዲወጣልኝ ላይክ እያደረጋችሁ አበረታቱኝ። ያላችሁን ሀሳብ አስተያየት ኮመንት ላይ አስቀምጡልኝ። እንግዲህ ስለዚህም አሁን ቀጥታ ወደ ቪዲዮ እንለፍ። ስለዚህም አሁን ቀጥታ ብሮዘራችሁ ላይ ትሄዱና ስልክም ከሆነ የምትጠቀሙት ወይም ደግሞ ኮምፒውተር የምትጠቀሙ ከዛ በኋላ ቀጥታ ሰርች ኢንጂናችሁ ላይ መታችሁ ዜድ.ኤአይ ብላችሁ ሰርች ታደርጋላችሁ ማለት ነው። የመጀመሪያ ቀጥታ ራሱን የሚመጣላችሁ ማለት ነው። ከፈለጋችሁ ግን ጂኤልኤም ብላችሁ የምትገቡ ደግሞ ዜድ.ኤአይ የምትለዋን ማግኘት ትችላላችሁ ማለት ነው። ስለዚህ ቀጥታ መጀመሪያ ላይ እንደዚህ ሲመጣላችሁ እንደምትመለከቱት ጂኤልኤም 4.7 ብሎ ነው የሚመጣላችሁ ማለት ነው። ስለዚህ ጂኤልኤም 5.2ን ለመጠቀም ደግሞ ምን ማድረግ አለብን? ሳይን እናደርጋለን ማለት ነው በጉግል አካውንታችን። ስለዚህ አሁን ክሊክ እናደርጋለን። እዛ ጋር ምን አማራጮች አሉን? በጂቲሃብ እንችላለን፣ በኢሜይል እንችላለን። ከዛ ውጭም ደግሞ በጉግል አካውንታችን መግባት እንችላለን ማለት ነው። ጂሜል አካውንት የሌላችሁ ከሆናችሁ ደግሞ ቴምፕ ኢሜይሎችን መጠቀም ትችላላችሁ። ቴምፕ ኢሜይል ብላችሁ ሰርች አደረጋችሁ ከዛ ላይ የሚሰጣችሁን መጠቀም ትችላላችሁ ማለት ነው። ስለዚህ እኔ ግን አሁን ቀጥታ ኮንቲኒው ዊዝ ጉግል የምትለውን ክሊክ አደርጋታለሁኝ። ከዛ በኋላም እዚህ ጋር የምፈልገውን የራሴን አካውንት መርጣለሁ። ስለዚህም እንግዲህ እንደምትመለከቱት እዚህ ጋር አሁን ሙሉ ለሙሉ መጥቶልናል ማለት ነው። ስለዚህ አሁን ቀጥታ ሳይን አድርጎልናል ማለት ነው። እንደምትመለከቱት እዚህ ጋር አሁን ሞዴሎቹ ላይ ስትመጡ እንደምትመለከቱት ምን አለ 4.7 አለ፣ ጂኤልኤም 5 አለ ማለት ነው። ቱርቦ ነው ከዚህ በኋላ ያሉት ማለት ነው። ከዛ በኋላ 5.1 ይላል። ከዛ በኋላ ደግሞ ጂኤልኤም 5.2 ሚል አለ ማለት ነው። ስለዚህ እዚህ ጋር ያለውን ትጠቀማላችሁ ማለት ነው። ክሊክ ታደርጋላችሁ። ከዛ በኋላ እዚህ ጋር ያሉትን እያንዳንዱን ነገሮች ላስረዳችሁ ማለት ነው። ስለዚህ ይሄ ኤአይ ከሌሎቹ ምን ለየት የሚያደርግ ነገር አለ የሚለውን እያንዳንዱን እናየዋለን ማለት ነው። ሁለት ሰርቪሶች አሉት ማለት ነው። ሁለት ኢንተርፌሶች አሉት እዚህ ጋር የቻት እና ከዛ በኋላ ደግሞ የኤጀንት እዚህ ጋር አለ ማለት ነው። ስለዚህ ቻቱ ምንድነው ኤጀንቱ ምንድነው የሚለውን ደግሞ እያንዳንዱን ነገር ላስረዳችሁ ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት እንግዲህ የፕላስ ምልክቷን ክሊክ በምናደርጋት ሰዓት ላይ እስከ 50 ሜጋባይት ድረስ ፋይሎችን አታች አድርገን ምን ማድረግ እንችላለን? ስለነሱ አናሊሲስ መስራት። ከዛ ውጭም ደግሞ የምንፈልገውን ላይክ እንደዛ በዛው ላይ ሰርች ማድረግ የፈለግነውን ነገር ፋይሉን አስገብተን በሱ ላይ የምንፈልገውን ዲስክሪፕሽን አስገብተን ከዛ በኋላ ስለዛ ዝርዝር ጉዳይ ማግኘት እንችላለን ማለት ነው። 50 ሜጋባይት ድረስ እስከ ፐር ፋይል ማለት ነው። በአንዱ ፋይል 50 ሜጋባይት ድረስ አታች ማድረግ ትችላላችሁ ማለት ነው። ከዛ በኋላ እሱን አታች አድርጋችሁ የምትፈልጉትን ነገር ከስል ግልጽ የሆነ ነገር ፕሮንት ሰታችሁት ስለዛ ዝርዝር ሁኔታ ማግኘት ትችላላችሁ ማለት ነው። ያው ፕሮንት ማለት ምን እንደሆነ ታውቃላችሁ? ትዕዛዝ ማለት ነው፣ ወይም ደግሞ መግለጫ እንደማለት ነው ማለት ነው። ስለዚህ እሱን ትሰጡታላችሁ። ከዛ ውጭ ደግሞ እዚች ጋር የምትመለከታት የወርልድ ምልክቷን ክሊክ በምንነካ ሰዓት ላይ በምንጠጋ ሰዓት ላይ ሲንግል ራውንድ ሰርች እና መልቲ ራውንድ ሰርች አለ ማለት ነው። ይሄ ማለት ኖርማል ሰርች እና አድቫንስድ ሰርች ማለት ነው። ሲንግል ራውንድ ሰርች ማለት በአንድ ላይ ኖርማሊ ያንን ብቻ ቀጥታ ዝም ብሎ አንድ የሆነ መልስ ብቻ መስጠት ማለት ነው። አድቫንስድ ሰርች ሲሆን ግን መልቲ ወይም ደግሞ አናሊሲስ ሰርቶ እያንዳንዱ መልቲ ሪሰርች እያንዳንዷን ነገር እያንዳንዷን ቃላት እየተነተነ ለዛ ምላሽ መፈለግ ማለት ነው። ይሄ ማለት እሷን ለመጠቀም አድቫንስ ሰርች ለመጠቀም እንደምናደርገው እዚች ጋር ትወግላለች ወይም ደግሞ በተናለች እሷን ክሊክ ስናደርጋት ኦን ይሆናል ማለት ነው። አሁን ይሄንን እንደበራ ተጠቀምን ማለት አድቫንስ ሰርች ነው። ለምሳሌ የሆነ ጥያቄ ስንጠይቅ ለዛ ነገር በጣም ብዙ ዝርዝሮች ያሉት ምላሾችን ይሰጠናል ማለት ነው። ስለዚህ እንደዛ መጠቀም እንችላለን። ኖርማል ሰርች ላይ ከሆነ ግን ኖርማል ምንም መንካት አያስፈልገንም። እዚሁ ላይ መተን ብቻ
ሰርች ማድረግ እንችላለን ማለት ነው። ከዛ ውጪ ደግሞ እዚህ ጋር እንደምትመለከቱት እዚህ ጋር የዲፕ ቲንክ ወይም ደግሞ ዲፕ ቲንክ የምናደርግበት ለምሳሌ እያንዳንዱን ነገር በደንብ ጥልቅ የሆነ ምርምር እንዲሰጠን ጥልቅ የሆነ ምላሽ እንዲሰጠን ለማድረግ ከፈለግን እዚህ ጋር ዲፕ ቲንክ ምትላለች ማለት ነው። እችኛዋ ሶስተኛዋ ላይ ያለችውን እሷን ክሊክ አድርገናት እንደዚህ አክቲቭ አድርገናት መጠቀም እንችላለን ማለት ነው። እንደምትመለከቱት ዲፕ ቲንክ ኢነብልድ ይላል ማለት ነው። ይሄ ማለት በርቷል ማለት ነው። ስለዚህ እዚህ ጋር አሁን የምንፈልገውን ነገር እንትን ስንል እያንዳንዱን ነገር አድቫንስ ሰርችም በርቷል፣ ዲፕ ቲንክም በርቷል። ከዛ በኋላ በጣም ጥልቅ የሆነ ነገር ይሰጠናል ማለት ነው። ለዩኒቨርሲቲ ሪሰርች ሊሆን ይችላል፣ ለተለያዩ ፕሮጀክቶች ሊሆን ይችላል፣ ለብዙ ነገሮች በደንብ የተብራራ መረጃዎችን ማግኘት እንችላለን ማለት ነው። ከዛ ውጭም ደግሞ ወደታች ወረድ በምትሉ ሰዓት ላይ እንደምትመለከቱት እዚህ ጋር ላንዲንግ ፔጅ አለ። ከዛ በኋላ ኖሌጅ ቲቺንግ ማቴሪያል አለ። ከዛ በኋላ ሲሪዲ ሞዳል እና ሚኒ ጌምሶችን እና ፐርሰናል ብሎጎችን መስራት ይቻላል ማለት ነው። ይሄ ማለት በዚሁ ሞዴል በ5.2 ላይ ወይም ደግሞ በ5 ቱርቦ ላይ ምን ማለት ትችላላችሁ? እነዚህን ነገሮች በሙሉ መስራት ትችላላችሁ ማለት ነው። ላንዲንግ ፔጅ መስራት ትችላላችሁ። ከዛ ውጪም ደግሞ የቲቺንግ ማቴሪያሎችን ለምሳሌ የመማሪያ ነገሮችን ብዙ ነገሮችን ሰፊ ነገሮችን እዚህ ላይ ማግኘት ትችላላችሁ ማለት ነው። እዚህ ላይ ክሊክ አድርጋችሁ ከስር ባሉት ነገሮች ማለት ነው። ከዛ ውጪ ደግሞ ስሪዲ ሞዴሎችን ከዚሁ ስር ማግኘት ትችላላችሁ ማለት ነው። የምትፈልጉትን አንዱን ክሊክ ታደርጋላችሁ። ከዛ በኋላ በዛ መልኩ የምትፈልጉትን ነገር መስራት ትችላላችሁ ማለት ነው። እኔ ግን አሁን ወደዚህኛው ሳይሆን ላሳያችሁ የምፈልገው እዚህ ላይ ይሄ ኤአይ ምን ምን ነገሮችን ሪስፖንስ ያደርጋል ከላንጉዌጅ አንጻር ከብዙ ነገሮች አንጻር ምን ምን ነገሮችን ሪስፖንስ ያደርጋል የሚለውን ያስረዳችሁ ማለት ነው። ለምሳሌ አማርኛም በስርዓት በደንብ ኤክሰፕት ያደርጋል። ማለትም ለምሳሌ እንጠይቀው። ስለዚህም እንግዲህ እንደምትመለከቱት ዱ ዩ አንደርስታንድ ኤንድ ራይት አማሪክ ብየዋለሁ ማለት ነው። ስለዚህ አሁን ምላሹን እዚሁ ላይ ማየት ትችላላችሁ ማለት ነው። ያው እንደምትመለከቱት እንግዲህ አዎ አስተውላለሁ፣ እጽፋለሁ። ኖርማሊ ይሄንን በአማርኛ ነው በስርዓት ይመልሰልኝ ማለት ነው። ለምሳሌ እንግሊዝኛም እንግዲህ የስ አይ አንደርስታንድ ኤንድ ራይት አማሪክ ማለት ነው። ይሄ ማለት ላይክ እንደምትመለከቱት እግዚአብሔር ይመስገን በአማርኛ እና በእንግሊዝኛ ልረዳችሁ እችላለሁ። እግዚአብሔር ይመስገን በአማርኛ በእንግሊዝኛ ልረዳችሁ እችላለሁ። ይሄ ማለት በስርዓት አማርኛን እያንዳንዱ ከፊደል ጀምሮ በደንብ በስርዓት ላይ ፕሮፐርሊ ሪስፖንስ ያደርጋል ማለት ነው። ስለዚህ አሁን በአማርኛ መጠየቅ ከፈለጋችሁ በእንግሊዝኛ መጠየቅ ከፈለጋችሁ በፈለጋችሁ ጠይቃችሁት እና ደግሞ ምላሹን ከፈለጋችሁ ደግሞ በአማርኛ እንዲመልስላችሁ ማድረግ ትችላላችሁ ማለት ነው። ከዛ ውጭ አሁን ለምሳሌ በጣም እኔ የወደድኩት ኖርማሊ እዚህ ጋር ኤጀንት ላይ ስገቡ ኤጀንት ምትለዋል ስገቡ እዚህ ጋር የፈለጋችሁትን ነገሮች ማግኘት ትችላላችሁ። እዚህ ጋር ኖርማሊ ኢንተግሬሽን አለው፣ ኢንተግሬት ማድረግ ትችላላችሁ። ከዛ ውጭ ፉል ስታክ መጻፍ ትችላላችሁ። ማለትም የፕሮግራሚንግ ነገሮች ላይ በጣም ሰፖርት ማግኘት ትችላላችሁ። ራይቲንግ፣ ዳታ ኢንሳይት አለው፣ ብዙ ነገሮች አሉት። ከዛ ውጭ ደግሞ በጣም ነው የወደድኩትና አሪፍ ነው ብዬ ያሰብኩት ነገር ምንድነው ኤፒአይ አለው። ኤፒአይ ማለት ለምሳሌ የተለያዩ ሲስተሞችን ኦር ደግሞ ሶፍትዌሮችን ዲዛይን አድርጋችሁ ከኤአይ ጋር ኢንተግሬት ማድረግ ብፈልጉ የኤፒአይ አገልግሎት ልክ እንደ ሌሎቹ ኤአይዎች ሁሉ ከጂኤልኤም ጋር ማገናኘት ትችላላችሁ ማለት ነው። እንዴት ነው ማገናኘት የምችሉት ለማለት ቀጥታ እዚህ ጋር መጀመሪያ እዚህ ጋር ኤፒአይ የምትለዋን ክሊክ ታደርጓታላችሁ። ከዛ በኋላ ወደዚህኛው ኢንተርፌስ ይመጣላችሁ። ከላይ በኩል ሎጊን የምትላለች ሎጊን የምትለዋን ክሊክ ታደርጓትና በራሳችሁ በጂሜል አካውንታችሁ ሳይኒን ታደርጋላችሁ። እዚህ ጋር ክሊክ አድርጋችሁ ቀጥታ በጂሜል አካውንታችሁን የገባችሁበትን ትመርጡለታላችሁ። መልሳችሁ አፍተር ዜም ምን ያደርግላችኋል? ኖርማሊ እዛ ላይ ፍሪ የሆነ ኤፒአይ ኪ ይሰጣችኋል ማለት ነው። ያንን ኤፒአይ ኪ የምትጠቀሙት እንግዲህ ለምትፈልጉት ለእናንተ ሰርቪስ ሊሆን ይችላል፣ በፍላጎታችሁ ሊሆን ይችላል። ለፍላጎታችሁ ትጠቀሙበታላችሁ ማለት ነው። ስለዚህ አሁን ቀጥታ እዚህ ጋር ትመጣላችሁ። ከዛ በኋላ ምንድነው የምታደርጉት እናንተ እዚህ ጋር ከላይ በኩል ኤፒአይ ኪ የምትላለች ኤፒአይ ኪ የምትለዋን ክሊክ ስታደርጓት እንደምትመለከቱት አሁን ክሬት ኤፒአይ ኪ ይላል ማለት ነው። ስለዚህ አሁን ክሬት ማድረግ ስለማልፈልግ ክሬት ኤፒአይ ኪ የምትለዋን ክሊክ አድርጋችሁ መጠቀም ትችላላችሁ ማለት ነው። ስለዚህም እንግዲህ ኖርማሊ ኤጀንት የሚለው ላይ ደግሞ ምን ማድረግ ትችላላችሁ? በምትፈልጉትን ኢሜጆች ሁሉ ጀነሬት ማድረግ ትችላላችሁ። ለምሳሌ በኮዲንግ ሊሆን ይችላል፣ በተለያዩ ነገሮች ለምሳሌ ስለዚህ አሁን እንደዚህ አድርገን ኖርማሊ ምን ማድረግ እችላለሁኝ? ጀነሬት ማስደረግ እችላለሁ። ይሄ ማለት ኖርማሊ አሁን ለምሳሌ ጂኤልኤም በምንድነው ጀነሬት የሚያደርግላችሁ? ምንድነው አንደኛው በፓይተን ኮድ ተጠቅሞ ኮዱን ያንን ኢሜጅ ጀነሬት ያደርግላችኋል። ከዛ ውጭም ደግሞ ምን ያደርግላችኋል? ቀጥታ ዳይሬክትሊ ኢሜጁንም ጀነሬት ሊያደርግላችሁ ይችላል ማለት ነው። በደንብ እናንተ የምትሰጡት ፕሮምፕት ላይ ተመስርቶ አሪፍ ነገሮችን ይሰጣችኋል ማለት ነው። ስለዚህ በጣም እኔ ጂኤልኤም 5ን በጣም የወደድኩት እና ጂኤልኤም 5.2 ያለው በጣም የወደድኩት ከሌሎቹ በጣም ለየት ያለና ሰፋ ያለ ፓርት አለው ማለት ነው። ስለዛም ይህንን ተጠቀሙበት። ያላችሁ ሀሳብ አስተያየት ጥያቄ ካላችሁ በደንብ ጠይቁኝ ኮመንት ላይ ማለት ነው።
ስለዚህ እንደምትመለከቱት እንግዲህ ኢሜጁን ጀነሬት እያደረገ ነው ማለት ነው። ስለዚህ በጣም አሪፍ ነው። ግራ የገባችሁ ወይም ደግሞ በደንብ ግልጽ ያልሆነላችሁ ካለ ደግሞ ኮመንት ላይ ጠይቁኝ ማለት ነው። ስለዚህ በደንብ አድርገን አሪፍ ነገር ደግሞ በደንብ ስቴፕ ባይ ስቴፕ ቀጣይ ላይ ቪዲዮ ይዤላችሁ እመጣለሁ ማለት ነው። ስለዚህ እንደምትመለከቱት ኮድ ዲዛይን እያደረገ ነው ማለት ነው፣ በፓይተን ማለት ነው፣ ኢሜጁን ጀነሬት የሚያደርግበትን። ስለዚህ ይህን ይመስላል። እናንተ ደግሞ በደንብ ቴስት አድርጉት እያንዳንዱን ነገር ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ ወዳችኋለሁ። ሰላም ሁኑ። ቻው